ሰላም እንዴት ናችሁ? ቢሱማ ነኝ። ዛሬ የምናየው ደግሞ ስለ ፌር ቫልዩ ጋፕ ነው። ያው ፌር ቫልዩ ጋፕ ቀላል ኮንሰፕት ቢመስልም ግን አድቫንስድ በሆነ ወይ እንዴት እንደምንጠቀም አብዛኞቻችን አናውቅምና ቀላል ነው። ምንም ኮምፕሊኬትድ ነገር አይደለም። ለማታውቁት ቢግነር ለሆናችሁ የምታውቁት ደግሞ እንዴት አድቫንስድ በሆነ መልኩ እንዴት እንደምንጠቀመው ነው ዛሬ ማሳያችሁ። ከሚኒንጉ እንነሳ ማለት ፌር ቫልዩ ጋፕ ከምንነቱ እነሳለሁ። ሲፒ እና ቢሲ ምን እንደሆኑ ልዩነታቸው ምንድናቸው? ቀላል ናቸው። ልዩነታቸው ምን እንደሆነ ኢንቨርሽን ፌር ቫልዩ ጋፕ ምን እንደሆነና ከዛም በኋላ ፌር ቫልዩ ጋፕን አድቫንስድ በሆነ ወይ እንዴት እንደምንጠቀም እናያለን ማለት ነው። ከዛን ኤግዛምፕሎችን አይተን እንጨርሳለን ማለት ነው። እንጀምር። ያው ፌር ቫልዩ ጋፕ ማለት እንደምታውቁት ኢምባላንስ ነው። ማለትም ፕራይሱ ላይ ወይም ማርኬቱ ላይ ኢምባላንስ ሲኖር የሚፈጠር የኢምባላንስ አይነት ነው። ከኢምባላንስ አይነት ውስጥ አንዱ ነው ማለት ነው ፌር ቫልዩ ጋፕ። በቀላሉ በአማርኛ ሳስረዳችሁ ፕራይሱ አንድ ዳይሬክሽን ወይም ደግሞ ዋን ዳይሬክሽናል ሙቭመንት ብቻ ሲኖረው የሚፈጠር ነው። ለምሳሌ እዚህኛው ላይ ቡሊሽ ሙቭመንት ብቻ ሲኖረው ወይም በቡሊሽ ብቻ ፑሽ ያደረገ ሲሄድ የተፈጠረ ክፍተት አለ። ያ ክፍተት ፌር ቫልዩ ጋፕ ይባላል ማለት ነው። ወይም ደግሞ ያ ክፍተት ኢምባላንስ ይባላልና በሶስት ካንድሎች የሚፈጠር ኢምባላንስ ፌር ቫልዩ ጋፕ ይባላል ማለት ነው። እዚች ጋር ያለችዋ ክፍተት ፌር ቫልዩ ጋፕ ትባላለች። በዳውን ትሬንድም እንደዛው ነው። ስለዚህ ቀላል የሆነ ኮንሰፕት ነው። እዚህ ጋር ባለው ኤግዛምፕል ስናይ ቡሊሽ የሆኑ ኮንሴኪቲቭ ካንድሎች አሉ። ከመጀመሪያው ካንድል ሃይ እስከ ሶስተኛው ካንድል ሎ ያለ ጋፕ ፌር ቫልዩ ጋፕ ይባላል። በቤሪሽ ስናየው ደግሞ ከመጀመሪያው ካንድል ሎ እስከ ሶስተኛው ካንድል ሃይ ድረስ ያለው ክፍተት ፌር ቫልዩ ጋፕ ይባላል ማለት ነው። በቀጣይ ደግሞ ሲቢ እና ቢሲ ምንድናቸው ማለት ልዩነታቸው ምንድነው የሚለው እናያለን። ሲቢ እና ቢሲ የነገል ጀስት ማወቅ ያለባችሁ ትልቅ ነገር አይደለም፣ ግን ብታውቁት ጥሩ ነው። ጀስት ስም ነው፣ የፌር ቫልዩ ጋፕ ስም ነው። ቡሊሽ ሲሆን ቢሲ ይባላል፣ ቤሪሽ ሲሆን ሲቢ ይባላል። ተረዳችሁ? ያንን ፌር ቫልዩ ጋፕ ባይ ለማለት የምንጠቀም ከሆነ ቢሲ ይባላል፣ ሴል ለማለት የምንጠቀም ከሆነ ሲቢ ይባላል ማለት ነው። ያው አብሪቪዬሽን ነው። ባይ ሳይድ ኢምባላንስ ሴል ሳይድ ኢንኤፊሺየንሲ ማለት ነው ቢሲ። ሲቢ ደግሞ ሴል ሳይድ ኢምባላንስ ባይ ሳይድ ኢንኤፊሺየንሲ ማለት ነው። በሴል ሳይድ ኢምባላንስ አለ እንደማለት ነው ማለት ነው። ኤግዛምፕሎችን በምናይበት ጊዜ እዚህ ጋር ያለ አንድ ፌር ቫልዩ ጋፕ አለ። እዚችኛዋ ካንድል ትንሽዬዋ ከሷ ሃይ እስከዚህኛው ይሄ ረጅም ዊክ ያለው ካንድል እስከሷ ያለ ክፍተት አለ። ያንን ክፍተት ምን ብለን እንጠራዋለን? ፌር ቫልዩ ጋፕ ብለን እንጠራዋለን ማለት ነው። ምን አይነት ፌር ቫልዩ ጋፕ? ቢሲ። ባይ ለማለት ስለምንጠቀምበት ይሄንን ፌር ቫልዩ ጋፕ ቢሲ እንለዋለን ማለት ነው። ይሄ ደግሞ በተቃራኒ ሲሆን ነው ወይም በዳውን ትሬንድ ሲሆን ነው። ልክ እዚህ ጋር እንደምታዩት ሶስት ካንድሎች አሉ። ከመጀመሪያው ካንድል ሎ እስከ ሶስተኛው ካንድል ሃይ ድረስ ያለው ክፍተት ፌር ቫልዩ ጋፕ ነው። ምን አይነት ፌር ቫልዩ ጋፕ? ሲቢ፣ ሴል ለማለት የምንጠቀምበት ፌር ቫልዩ ጋፕ ማለት ነው። ሴል ሳይድ ኢምባላንስ ባይ ሳይድ ኢንኤፊሺየንሲ። ሌላኛው ደግሞ ኢንቨርሽን ፌር ቫልዩ ጋፕ ምንድን ነው? ከስሙ እንደምንረዳው ኢንቨርሽን ማለት ሌትስ ሴይ ማርኬቱ ኢንቨርስ አደረገ ወይም ሪቨርስ አደረገ ማለት ምን ማለት ነው? ዳውን ትሬድ ከነበረ ቡሊሽ ሆነ ማለት እንደማለት ነው። እዚህ ጋርም ሴም ነው። የሆነ ፌር ቫልዩ ጋፕ ባይ ልንለበት የነበረን ፌር ቫልዩ ጋፕ ኢንቨርስ አድርግቶት ማርኬቱ አሁን ደግሞ ሴል የምንለበት ሴም ፌር ቫልዩ ጋፕ ግን ደግሞ መጀመሪያ ላይ ባይ የምንለበትን ፌር ቫልዩ ጋፕ አሁን ደግሞ ኢንቨርስ ካደረገ በኋላ ሴል የምንለበት ማለት ነው። ፎር ኤግዛምፕል
እቺኛው ፌር ቫልዩ ጋፕ አለች። ሶ ፌር ቫልዩ ጋፕ ላይ ማርኬቱ ሪትሬስ ስናደርግ ባይ ነበር የምንለው፣ ግን ማርኬቱ ሪትሬስ ከማድረግ ይልቅ እንትን አደረገው፣ ብሬክ አደረገው አይደለ? ማርኬቱ ብሬክ አደረገው፣ ዜን መቶ ሪትሬስ አደረገ፣ ሴል ለማለት ተጠቀመው ማለት ነው። ልክ ብሬክ ሲያደርግ ያ ፌር ቫልዩ ጋፕ እንደ ኢንቨርሽን ፌር ቫልዩ ጋፕ ይታያል ማለት ነው። መጀመሪያ ባይ ልንልበት የነበረው ፌር ቫልዩ ጋፕ ሴል እንልበታለን ማለት ነው። እዚህ ጋርም ዘሴም ነው። ይሄ ፌር ቫልዩ ጋፕ ነበረ። ሶ መጀመሪያ ባይ ነበር ሴል ነበር የምንልበት፣ ግን ምን አደረገ? ኢንቨርስ አደረገው። ማርኬቱ ከመጠቀም ይልቅ አልፎት ሄደ፣ ብሬክ አደረገው። ሶ ስቲል ኢምባላንስ ነው ያው። ሶ ያ ኢምባላንስ ባላንስ መደረግ አለበት። ሶ ተመልሶ ባላንስ አድርግቶት ሪትሬስ አድርጎ መጀመሪያ ሴል ማለት የነበረበትን ፌር ቫልዩ ጋፕ አሁን ደግሞ ባይ በማለት ተጠቀሙ ማለት ነው። ሶ ኢትስ ቱ ኢዚ በጣም። ሶ ቻርት ላይ ኤግዛምፕል ስንወስድ እቺ ካንድሎች አሉ። እነዚህ ጋር ያሉ 3 ካንድሎች አሉ። ሶ ፌር ቫልዩ ጋፕ ተፈጠረ፣ መሀላቸው ላይ ክፍተት አለ። ሶ ኢምባላንስ ተፈጠረ። ስለዚህ ይህንን ኢምባላንስ ማርኬቱ መጥቶ ነክቶት ወይም ሪትሬስ አድርጎ ሴል ልንገባ እንችላለን። ግን ደግሞ ማርኬቱ እንደዛ አይነት ኦፖርቹኒቲ አልሰጠም። ምን አደረገ? ኢንቨርስ አደረገው ወይም ደግሞ ብሬክ አደረገው። ወይም ፌር ቫልዩ ጋፕ ገባጅ አይደለ? ሪስፔክት አላደረገውም፣ አልፎት ሄደ። ያኔ ተመልሶ ሴል ሊልበት የነበረው ፌር ቫልዩ ጋፕ ተመልሶ ነክቶት ሪትሬስ አድርጎበት ባይ ለማለት እንጠቀመዋለን ማለት ነው። ሶ ሪቨርስ ሲያደርገው ኢንቨርሽን ፌር ቫልዩ ጋፕ እንላለን ማለት ነው። በተቃራኒ ሲሆን ኢንቨርሽን ፌር ቫልዩ ጋፕ ይባላል ማለት ነው። ሶ ዋናው ነገር ይህንን ፌር ቫልዩ ጋፕ እናውቃለን። ጀስት እንዴት ክሬት እንደተደረገ ኢምባላንስ ነው፣ ሪባላንስ መደረግ አለበት። ሶ እንዴት ነው አድቫንስድ በሆነ ወይ? ምክንያቱም ሁሉም ፌር ቫልዩ ጋፖች ሁሉም ቡሊሽ ፌር ቫልዩ ጋፖች ላይ ባይ አንልም። ፌር ቫልዩ ጋፕ ስላየን ብቻ ባይ አንልም። ቢሲ ስላየን ብቻ ባይ አንልም። ሁሌም ሲቢ ስላየን ብቻ ሴል አንልበትም አይደለም። ሶ ኮንፊርም ልናደርግ ይገባል፣ ጀስት ዝም ብለን አይደለም። ሶ አሁን ያንን ለማድረግ ብዙ መንገዶችን ቢኖሩ ግን 3ቱን ዋና ላይክ ማያቸው እንደ ፌር ቫልዩ ጋፕ ማርኬቱ ኮንፊርም እንዲያደርግልኝ ያንን ፌር ቫልዩ ጋፕ እንዲጠቀመው ወይም ኢንቨርስ እንዳያደርገው ማለት ነው። በሌላ ቋንቋ ኢንቨርስ እንዳያደርገው እንዴት ነው ላውቀው የምችለው? ሶ እሱን የማይበት 3 መንገዶች አሉ። የመጀመሪያው ማርኬቱ መቶ ሪትሬስ ሲያደርግ ገባችኋል? እዛ ፌር ቫልዩ ጋፕ ላይ ሪትሬስ ሲያደርግ ያቺ ሪትሬስ ያደረገችበት ካንድል ወይም ከሷ በኋላ ያለው ካንድል እንዴት ነው ክሎዝ የሚያደርገው የሚለው ላይ ነው። ገባችሁ? ማርኬቱ ሪትሬስ የሚያደርግባት ካንድል እና ወይም ደግሞ ከዛ በኋላ ያሉት ካንድሎችን ማየት ይቻላል። እነሱ ካንድሎች እንዴት ነው የሚያሳዩት ነገር ምንድነው? ወይም ክሎዝ አደራረጋቸው እንዴት ነው የሚለው ነው። የመጀመሪያው አባቭ ዳት ፌር ቫልዩ ጋፕ ክሎዝ ሲያደርገው ተረዳችኝ። ፌር ቫልዩ ጋፑን ያቺ ካንድል መታ ስትነካው፣ ይሄ በሴል ሳይድ ብቻ ነው፣ በቡሊሽም ሰሴም ነው። ጀስት አይዲያውን ከተረዳችሁት አንድ አይነት ነው። ሶ ማርኬቱ መጥቶ ያቺ ካንድሏ የነካችበት ያንን ፌር ቫልዩ ጋፕ የነካችው ካንድል ከዛ ፌር ቫልዩ ጋፕ በታች ክሎዝ ካደረገች ኮንፊርም እያደረገልን ነው ማለት ነው። ወደ ታች ፌር ቫልዩ ጋፕ ወደ ታች ፑሽ እንደሚያደርገው እየነገረን ነው ማለት ነው። ሁለተኛው ደግሞ ማርኬቱ ነክቶት ብቻ ከዛ ፌር ቫልዩ ጋፕ በታች ክሎዝ ማድረጉን ትቶ እስከ 50% ፌር ቫልዩ ጋፕ 50% ወይም ደግሞ በሌላ ቋንቋ ኮንሲኩዌንስ ኢንኮሬጅመንት እዚህም ነው። ኮንሲኩዌንስ ኢንኮሬጅመንት ማለት 50% ማለት ነው። ሶ የፌር ቫልዩ ጋፑን ኮንሲኩዌንስ ኢንኮሬጅመንት ከነካችስ እዛ ድረስ ከሄደስ ያ ፌር ቫልዩ ጋፕ ስቲል ማገልገል ይችላል ወይስ ኢንቨርስ ሊሆን ነው የፌር ቫልዩ ጋፕ የሚለውን ማየት አለብን። ሶ ማርኬቱ መጥቶ እዚህ ጋር ኮንሲኩዌንስ ኢንኮሬጅመንቱን ሲነካ
የነካቸው ካንድል above this fair value gap አሁንም above this fair value gap ክሎዝ ቢያደርግ የተመረጠ ያ fair value gap ያንን ዳይሬክሽን ጠብቆ ለመሄድ ያንን ዳይሬክሽን ኮንፊርም እንዲያደርግልን above this fair value gap ክሎዝ ቢያደርግልን ጥሩ ነው። ተረዳችሁ? እዚህ ጋር ማንበብ ትችላላችሁ። አይዲያውን እዚህ ጋር ጻፍኩላችሁ። አይዲያውን ከተረዳችሁ ችግር የለውም። 50% ነካ ግን ደግሞ ክሎዝ ሲያደርግ ከዚህ በታች ክሎዝ ቢያደርግ የተመረጠ ነው ማለት ነው። ሌላ ደግሞ ምናልባት ሙሉ ባላንስ ቢያደርገው ያንን ፌር ቫልዩ ጋፕ ሙሉውን ባላንስ ቢያደርገው ሜቢ ሎ ፕሮባቢሊቲ ቢኖረውም ደግሞ ክሎዝ አደራረጉ ላይ አይተን መገመት እንችላለን። ማለትም ይሄ ፌር ቫልዩ ጋፕ ሪትሬስ ማርኬቱ ፕራይሱ ይሄ ፌር ቫልዩ ጋፕ ላይ ሪትሬስ ሲያደርግ ሙሉ ዘግቶት ስቲል ግን ከዚች ከኮንሲኩዌንስ ኢንክሮችመንቷ በላይ ከሆነ ካንድሎቹ ክሎዝ እያደረጉ ያሉት ሞር የተመረጠ ነው ማለት ነው። ያ ዳይሬክሽን ሞር ኮንፊርም እየተደረገልን ነው ማለት ነው። ወይም ኢንቨርስ ላይ ይደረግ ይችላል ማለት ነው። በዛ ወይ የመንቀሳቀስ እንትኑ ወይም ደግሞ ኢንቨርስ የማድረግ እድሉ ቻንሱ ያነሰ ነው ማለት ነው። በዛ ዳይሬክሽን የመቀጠል ፕሮባቢሊቲው ደግሞ የጨመረ ነው ማለት ነው። እንደዚህ ነው አድቫንስድ የሆነ ፌር ቫልዩ ጋፕ ማለት ይሄ ነው ማለት ነው። ጀስት ሲፒ ስላየን ሴል አንልም፣ ቢሲ ስላየን ባይ አንልም። ሞር እንዲ ኮንፊርም ሲያደርግልን ብንጠቀማቸው የተሻለ ነው። እዚህ ጋር የቀደሙ ፌር ቫልዩ ጋፕ ናት። እንደምታዩት ማርኬቱ መጥቶ ሪትሬስ ሲያደርግ እንዴት ነው ሪትሬስ ያደርግ እስከዚህ ድረስ መጥፎ ነበር፣ ግን ተመልሶ የቱ ጋር ዘጋው? የፌር ቫልዩ ጋፕ ሃይ ላይ ነው የዘጋው። የፌር ቫልዩ ጋፕ ዞኑ አለ አይደል? እሷ ሃይ ላይ ነው የዘጋው። ማርኬቱ በደንብ ወደ ላይ ፑሽ የመደረግ ቻንሱ ሰፊ ነው ማለት ነው። ወይም ይህንን ትሬንድ ይዞ የሚሄድ ፕሮባቢሊቲው ሃይ ነው ማለት ነው። ምክንያቱም ከዚህ 50% በታች አልዘጋም ቅድም እንዳሳየዋችሁ ማለት ነው። ደግማችሁ ወደ ኋላ መልሳችሁ ማየት ትችላላችሁ ምን እንደሚል። በቤሪሽ ነበር ያሳየዋችሁ፣ በቡሊሽ ሲሆን ደግሞ እዚህ ጋር ማየት ይቻላል። 50% በታች አልተዘጋም። ስለዚህ ከፍ ብሎ እዚህ ድረስ መጥቶ ነው የተዘጋው። ቤዚክሊ ይሄ ቡሊሽ ካንድል ስለሆነ እዚህ ጋር መጥቶ ሲከፈት ማርኬቱ እቺ ካንድል ስትከፈት እዚህ ጋር መጣች፣ ሪትሬስ አደረገች፣ ግን ደግሞ ወደ ላይ ፑሽ አድርጎት ነው እዚህ ጋር የዘጋው። ቤሪሽ ካንድል መስሎኝ ነው። ቡሊሽ ካንድል ስለሆነች ክሎዝ ያደረገችው እዚች ጋር ናት። እዚህ ጋር ኦፕን አደረገ፣ ማርኬቱ መጥቶ እስከዚህ ድረስ ሪትሬስ አድርጎት ግን ደግሞ ክሎዝ አደረገ። ምን አደረገ? ጭራሹንም ወደ ላይ ፑሽ አደረገ ማለት ነው። ይሄ ሞር ይሄንን ትሬንድ ይዞ የመሄድ ቻንሱ የበለጠ እንደሆነ የበለጠ ሃይ ቻንስ እንዳለው ያሳየናል ማለት ነው። ሌላኛው እንትናችን ደግሞ ኤግዛምፕላችን ደግሞ ይሄ ፌር ቫልዩ የቀደሙ ፌር ቫልዩ ጋፕ ነው። እሱ ፌር ቫልዩ ጋፕ ላይ ማርኬቱ መጥቶ ሪትሬስ ሲያደርግ እስከ 50% ድረስ አልመጣም። እንደው ምን አደረገ? እነዚህ ካንድሎች ክሎዝ ያደረጋቸው ነው ያቸው ብዙም ወደ ላይ ፑሽ ሳያደርጉ ነው ክሎዝ የተደረጉት። እነዚህ ካንድል ካያችሁት ወደ ታች ሄዳ ነው የተዘጋጀችው። ትንሽ ካንድል እሷ ካንድልም ወደ ታች ሄዳ ነው የተዘጋጀችው። ሞር እስከዚህ ድረስ ስላለመጣ ይሄ ፌር ቫልዩ ጋፕ ወይም ደግሞ ይሄ ዳይሬክሽን ሞር የተመረጠ ነው። እንደምታዩት ወደ ታች ነው እስከዚህ ድረስ ነው የመጣው። ኮንፊርም እንደዚህ እያደረግን ብንጠቀም የተሻለ ነው። እዚህ ጋር ማየት ይቻላል። another fair value gap above consequence encroachment ነው የተዘጋው። ተረዳችሁ? consequence encroachment ምንድን ነው ያልኳችሁ? 50% ነው። ቀላል ነው። የፌር ቫልዩ ጋፕ የጋፖች የኢምባላንሶች 50% consequence encroachment ነው። የኦርደር ብሎክ የብሬከር ብሎክ ምናምኖችን እሱ ደግሞ 50%ታቸው ሜን ትሬሽሆልድ ይባላል። እሱም በሌላ ቪዲዮ እንመለስበታለን። ግን እዚህ ጋር አሁን ዋናው አይዲያው ምንድነው? ፌር ቫልዩ ጋፕ ይሄ ፌር ቫልዩ ጋፕ ከኮንሲኩዌንስ ኢንክሮችመንት ወይም ደግሞ 50% በታች ነው የተዘጋው። ይሄ ዳይሬክሽን ሞር ፌቨራብል ነው ማለት ነው። እንደዛ እያየን ትሬድ ብናደርግ የተመረጠ ነው። ተረዳችሁኝ?
በጣም ቀላል ነው። ያው ስትደጋግሙት ፕራክቲስ ታደርጉት ይለመዳል። እዚህ ጋር ደግሞ የቅድሟ ኢንቨርስ ፌር ቫሊ ጋፕ ናት። እሷን ፌር ቫሊ ጋፕ እንዴት ነው ኢንቨርሽን ፌር ቫሊ ጋፕ እንዴት ነው ማርኬቱ ሪያክት ያደረገባት? መጣ ኮንሲኩዌንት ኢንክሪመንቱን ወይም 50% ነካ። ግን ደግሞ አባቭ ቢሎይት ወይም ደግሞ ቢሎይት አይደለም ክሎዝ ያደረገው፣ ከሱ በታች አይደለም ክሎዝ ያደረገው። ካንድሉ መጥቶ ወደ ላይ ከፍ ብሎ ነው ክሎዝ ያደረገው። አይ ነው እዚህ ጋር ክሎዝ አላደረገም፣ ግን ስቲል ቀጣይ ካንድል ጠብቀን ብናይ ማርኬት ወደ ላይ ፑሽ አድርጎ ነው የዘጋው። ይሄ 1 አወርም ቢሆንም ይሄ 1 አወር ነው። አብዛኛው ታይም ፍሬም ላይ ይሰራል። ሁሉም ታይም ፍሬም ላይ ይሰራል። ጀስት ኮንፊርም ለማድረግ ስለሆነ የማይሰራበት ምክንያት አይኖረው። ሜቢ ሎወር ታይም ፍሬሞች ላይ ብዙም ላይሆን ይችላል፣ እነዚህ 1 ሚኒት ምናምን ላይ። ግን ከ5 ሚኒት ከ15 ሚኒት በኋላ ያለው ላይ እንደዚህ ኮንፊርም እያደረግን ብንጠቀም የተሻለ ነው። ካንድል ካየናት ወደ ላይ ፑሽ አድርጋ ነው የተዘጋጀው። ይሄ ፌር ቫሊ ጋፕ ወይም ደግሞ ይሄ ዳይሬክሽን በዚህ ፌር ቫሊ ጋፕ ይሄ ዳይሬክሽን በዚህ ፌር ቫሊ ጋፕ ኮንፊርም ተደረገልን ማለት ነው። እንደዚህ እያደረግን ብንጠቀም የተሻለ ነው ዋናው ሐሳቡ። ላይክ ዝም ብለን ከምንገባ፣ ምክንያቱም አብዛኞቻችን አይሲቲ ትሬደሮች ምን ላይ ነው የምንገባው? አብዛኞቻችን ፌር ቫሊ ጋፕ ላይ ነው። እኔ ፐርሰናሊ የምገባው አብዛኛውን ትሬዲንግ ፌር ቫሊ ጋፕ ላይ ነው። ኮንፊርም እንዲያደርግልኝ ፈልጋለሁ። ይህን ሜተድ ተጠቃሚ ነው ማለት ነው ኮንፊርሜሽኑን ቼክ የማደርገው። ስለ ፌር ቫሊ ጋፕ ያለው ነገር በአጠቃላይ ይሄ ነው። ጀስት ቀለል አድርጌ ለማስረዳት ሞክራለሁ። ያልገባችሁ ነገር ካለ ኮሜንት አድርጉልኝ፣ ለመመለስ ሞክራለሁ ማለት። ቀለል ባለ ወይ እንዲሰራላችሁ የምትፈልጉት ኮንሰፕት ካለ ጠይቁኝ፣ እሰራላችኋለሁ። ቢ ሴፍ። መልካም ትሬኒንግ ይሆንላችሁ።